እሷ አንድ ምናምን ቁጥቁጥ አይመቻትም። 10 ምናምን ነው የምትጽፈው። አደ ይኸው አላልኩም። አገባብ ካን እኔ ወይ ፎንካ ቴዳ አማን ነው ወይ? መስማማች ደስ ይላል እንዴ? እንደዚህ ላይፍ ደስ ይላል። የሆነ ሚሪንዳ የጠጣው ነው መሰለኝ። እኔ ሲያይ ነው ሚሪንዳ የጠጣ የመሰለው፣ ብቻውን አልመሰለም። መጀመሪያ ያወዛግባል እንዴ! በጣም የሚገርም ይኸውልህ፣ ኦልሞስት አመት ከምናምን አላየኋትም። አልተገናኘንም እኮ ይሄንዬ ፈረጃ ባይዘወይ ፈረጃ ወዳጃችንም ነው ጠላታችንም ነው። አንድ ጓደኛዬ ምን አለኝ፣ መቼ ነው የሚመረቀው ሲለኝ፣ ኧረ ተወኝ እባክህ ገና ከእርግማኑ መውጣቴ ነው አልኩት። ከአንዳንድ ስለ እንትኑ መቼ ነው የሚመረቀው? በአንድ ጊዜ በቃ እንትኑ ሂደት አለው አይደል? ለሁሉ እሱ ላይ ነኝ ምናምን ብዬ ነገርኩት እና አሁንም ደግሞ ሲጠይቅ ኧረ እርግማኑ መውጣቴ ነው አልኩት። ገር ይሄ ኮፍያ ደስ ሲል እባክሽ በጣም ያምራል። አይ ባለፈው በሶሻል ሚዲያ እንደውም ባይገርምሽ ፂሙ አምሮባል። ይሄን የፂሙ አምሮባል። ይሄ አታዩም? በእናትሽ እግዚአብሔርን ያምርባል። ይሄን በቃ እባክሽ እንደዚህ ነው። እኛ ግን ይቀጥል ለካ እኛ እኔ አሁን ራሴን አየሁት። ለካ አሁን በከሳ ዘማችን ነው መስለው ማለት ነው። ስንከሳ ለካ ጉዳችን ይወጣል። መሰልኩ እኮ የባህል ተወዛዋዥ ባይስ እኮ እያነበብኩት እኮ ፋዘሬን መስዬ ዱቅ ልበል። መክሳት ግን አንቺ መልክ ይቀይራል በጣም ግን በቃ ማለት ቢያንስ ለጩጬ የምናገረው ታሪክ ተውኩኝ ብታይ። እንዴት ደግሞ ጥሩ ፊልም እንደሆነ ብታይ። ማለት በእኔ አቅም አይደለም፣ ልጆቹ ይገርማሉ ብታይ። በጣም ጩጬዎች ናቸው። ይሮጡታል አይገልጸውም ብታይ። በስመ አብ እና ማለት እንደ ሩጫ ቢሆን ኖሮ ፊልም በእነሱ ብቻ ያድግ ነበር። የኔም መክሳት ሆና ማለት እና ደግሞ ፊልም ደግሞ ቢሆን እኔ ማለት የሰራንበት መንገድ ነው ፊልም ከፊልሙ ደግሞ የበለጠ ወይ ብታይ። ሲሚንቶ ላይ የተኙ አሁን እንደዚህ ብነግርህ ለማስገረም ነው የሚመስለውና በቃ በጣም ብታይ በቃ ቻሌንጁ ከባድ ነው። እሱ ላይ ደግሞ የኔን አስበው በቃ የኔ ሰው ማየት ምናምን በቃ እያንዳንዷ ጉርሻ እኮ በቃ ሌላ ሰቀቀን ነች። ግን ቆይ ለመጀመሪያ እንዲመቸን ድርሹም አንዳንድ የምታነሳቸው የተጨዋወተን ምናምን ከዛ አስገባችኋለሁ። ያስቀድሜ እንደነገርኳችሁ 3 ቀን 4 ቀን በተከታታይ የነገርኳችሁ ጉዳይ ነው። ከሀገር ውጭ ያላችሁ ኢትዮጵያውያን፣ አገር ቤት ያላችሁ ስለ ሄኒሻ በጣም መኮራባችሁ የምተማመንባችሁ ዲያስፖራዎች እግዚአብሔር በሰላም እስኪያገናኘን ባያላችሁበት እግዚአብሔር ከክፉ ይጠብቃችሁ። ሄኒሻ እንደምታውቁት ምናልባት ዛሬ ለገባችሁም ፈረጃ የሚባል ሙቪ እየሰራ ነው። ፈረጃ ርዕሱ ነው። ጨርሷል። በክራውድ ፈንዲንግ የተሰራ ያለ በሀገራችን ለመጀመሪያ ጊዜ ነው እና ስለሱ እያወራን አንዳንድ ነገሮችን ትይዛላችሁ። ከዛ በተነጋገርነው መሰረት አንድ ለአንድ እየገባችሁ እዚህ እግዚአብሔር በውስጣችሁ ያሳደረውን ነገር ለመተቸትም ለማወደስም የሆነ ነገር ያስፈልጋል። ገባችሁ? በዛ ነጭና ጥቁር አይደል? ላይ ገድ ነው። የኔ ጥያቄ ፈረጃን ለመስራት ሀሳቡ እንዴት ይመጣልን? ሀሳቡ እኔ በጣም በቃ ብዙ ጊዜ ሲኒማ ቤቶች ገባው። ያሳዝናል። በቃ የምታየው ሰው 2 ሰው 3 ሰው ሆኖ ነው። ከዛ የሆኑ ደግሞ እንትኖች ሳነብ የውጭዎችን ፊልም ያሳደገው በተለይ የአውሮፓዎችን ፊልም ያሳደገው ክራውድ ፈንዲንግ ነው። ህዝቡ ከሸሸ አርቲስቱ ወደ ህዝቡ መጠጋት አለበት የሚለው ሀሳብ ማለት ነው። ቆንጆ ሀሳብ ይይዙና ሌላው ደግሞ ኢንዲፔንደንት ፊልም የሚባል አለ። በጣም ዳይሬክተሮች፣ ጸሐፊዎች ምናምን የራሳቸውን ሀሳብ ማስፈር ማስተላለፍና መናገር አልቻሉም ለተመልካቾቻቸው በፕሮዲውሰሮች ምክንያት። ስለዚህ እኛ የበጀት ችግራችንን ኦዲየንስ ከቀረፈልን ለኦዲየንስ የሚመጥን መናገር የምንፈልገውን ገበያ ሳይገድበን እንናገራለን ብለው ህዝብን አዋጡልን አሉ።
እና በዛ ተሳክቶ እነ ዶናልድ ትራምፕ ምናምን ብዙዎቹ እኮ ፊልም ላይ ፓርቲሲፔት አድርገዋል። ይሄ የክራውድ ፈንዲንግ ሀሳብ ላይ በጣም ብዙ ሰዎች ማለት ነው። እና የመጀመሪያውን የሀሳብ የመጣልኝ የክራውድ ፈንዲንጉ በቃ ይሄ ፊልም መጥፋት ኦዲየንስ እና ፊልም መራራቅ የሚለው ሀሳብ ነው። ልክ አዋጣ አግዘኝ ምናምን ስትለው እንደ ራሱ ነው የሚያየው። 5ም 2ም 1ም ያዋጣው ይደውልና ፊልሜስ ይላል። ደስ ይላል በጣም ገባ። እኔ አሁን አንዱ ባይ ነኝ። ፊልሙ ይደረሰን ብያለሁ። እኔ ወዳጁ ይደረሰ ይላል። ሰምቼ እልሃለሁ ቆነጥጣል ይላል ህዝቡ ምናምን ይሄ ነገር ምናምን ብሎ ይጠይቃል ምናምን። እዚህ ጋር ደግሞ ቲክቶክ መንደር ምንድን ነው ይሄን ነገር አጣራ፣ ይሄ ነገር እንዴት ነው ምናምን ሲለን ይሄ ነገር እንዴት ነው ብለህ ፎርዋርድ ታደርጋለህ ወደ ህዝቡና። ቴዲ አትፍረድበት ግን በጣም በቃ መጭበርበር የለመደ ወይ በቃ በጣም ብዙ በመጭበርበር ውስጥ ያለፈ ህዝብ ነው እና ቢጠይቅ ኖርማል ነው። ገብተዋል ማለት ደልቶት አይደለም አንተን የሚያግዝህ ስለሚወድህ ነው። ያንተን ስኬት ማየት ስለሚፈልግ ነው የሚያግዝህም የሚቆጣህም። ገባ ምንም ፐርሰናል አይደለም። ሩቅ ነን አንተዋወቅም ምናምን። የሚያገኝህ በምንድን ነው? በኮመንት በመናገር ምናምን ነው ስሜቱን የሚገልጽልህ። ገባ። ስለዚህ ይሄ አንዱ አካል ነው ብዬ ነው የማስበው። ከአንተ የሚጠበቀው የጠየቅከውን ነገር መስጠት ነው። ትክክል ኢንሻይ እግዚአብሔርን እኔ ሽንገላ ምናምን ማስመሰል አይደለም። ፊት ለፊት እንደምናገር ታውቃላችሁ። የመጨረሻ ጸባዩን እንግዲህ ለአዲስ አበባ ልጆች ለኢትዮጵያውያን ለእናንተ አልነግራችሁ። በጣም ሰዎች ኢቭን ሬስቶራንት እኔ ብዙ ነገር አይቻልም። ሬስቶራንት ከፍተው እንኳን ናልን የእሱ ፕሬዘንስ ማስታወቂያ ነው። በነፃ ሄዶ ቪዲዮ ይሰራላችኋል፣ ኑ ተመገቡ ይላል። የመጨረሻ ቀና ልጅ ነው። ይሄ ቀና ልጅ ደግሞ በክራውድ ፈንዲንግ የአድማጭ ተመልካቹን ደግሞ ሰፖርት ፈልጋለሁ ሲል በዚህ ነው ፍቅራችንን መግለጽ ያለብን ብዬ አስባለሁ። ድርሼ የምትይው ነገር አለ? እኔ እንግዲህ ፈረጃ ሊጀመር እንደዛ ሀሳብ ተፍ እያለ የኔን ሀሳብ በደንብ ስንሰማው ነበርና ያው እንደ ባለሙያ ብዙ የሚቆጨው ነገር አለ ከሚያየው ነገር አንጻር እና በቃ ዋጋ ልክፈል ብሎ እንዴት እንደተነሳም ትዝ ይለኛል በጣም እና እኔ በየጊዜው ፎሎ አደርገዋለሁ። ይሄንዬ ምን ደረሰ እንዴት ነው ወንድሜ ምናምን እንዳለው ቅድም 1 ዓመት ሙሉ አልተገናኘንም። 1 ዓመት ሙሉ አልተገናኘንም። በእውነት ሁሉ ነገሩን ትቶ ማለት በቃ ሁሉ ነገሩን እንደዚህ ገዳም እንደገባ ሰው ነው የጠፋው። ይሄኔ በቃ ቀረጻ ላይ ነው፣ ሁልጊዜ የሆነ ኤዲቲንግ ላይ ነው፣ የሆነ ቦታ ይሄዳል በቃ ምናምን እና አንዳንዴ የሆነ ማለት ነፍሱንም ነው በቃ የሰጠው በአጠቃላይ። በእውነት አንዳንዴ ሁላችንም የምንወደውን ነገር ስንሰራ የሚያኖረንን ነገር ይዘን ነው ፓርታይም ላይ የምንሰራው። ሄኒ ግን ሁሉን ነገሩን ጥሎ ነው የገባውና እኔ በስማ እኔ ብሩ ራሱ እንዴት እንደበቃው አላውቅም። ምን አይነው ብዙ ነገር ላይፉ ላይ ብዙ ነገር ገጥሞታል። ንብረቱን ሽጧል፣ መኪኖቹን ሽጧል ምናምን ነገር እና በቃ ይሄን ያህል ለምን ምናምን ትላለህ አንዳንዴ። በቃ ተጎዳ በጣም ብዙ ጊዜ ተቆጥተኛለች በዚህም ጉዳይና በእውነት እንትን ይህንን ሀሳብ ሳነሳው ያኔ ጊዜው ደግ ነበረ። ያ 5 ዓመት ምናምን አስበው አሁን ለቀረጻ ከፕሮዳክሽን ጋር ምናምን ሆነ እንጂ 3 ዓመት እኔ ልብ ውስጥ ይሄ ነገር እንትን ካለ ስራ የመጨረሻ ፊልሜን የሰራው ቴዲ 7 ዓመት ሆኖኛል። ከመጨረሻዋ ሙቪ ጀምሮ ነው በቃ ስለዚህ ጉዳይ አንድ ኢንተርቪው አየሁና ቁጭ ብዬ የቦክሰኛ ታሪክ በጣም ልቤን ነካው እና አሁን ማልነግርህ ሁሉ ማለት ከአባቴ ጋር ሁሉ አገናኝቼዋለሁ። ፊልሙ ሲወጣ ነው ወደፊት ቁጭ ብለን የምናወራበት ስልህ መናገር የምፈልገውን ተናግሬያለሁ። ያኔ 3.2 ምናምን ነበር በጀቱ። ከዛ በኋላ ብጠብቅ ይሄ በጣም ማለት የሶሻል ሚዲያውን ሳየው ምን ስል ሄንዬ ጎበዝ ምናምን ሲሉኝ ሁሉም ሰው የሚወደኝ ነበር የሚመስለኝ እና ዛሬ ጠይቄ ነገ ሞልቶ በ1 ወሩ ፊልሙን ጨርሼ ሌላ 2ኛ የህዝብ ፊልም እሰራለሁ እሱም ባተረፍኩበት ብዬ ነበር የማስበው። ኮምፕሊትሊ ስታክ አረገ። ልክ 1 ነጥብ ምናምን ላይ ስታክ አረገ። ከዛ በኋላ እንጀምረው ተባለ፣ ተጀመረ ምናምን 3 ሚሊዮን ምናምን ደረሰ። ከዛ በኋላ ጸጥ ተባለ። ሁሉ ነገር ያሰብኳቸው ነገሮች ተዘጉ ምናምን። አንዱ ባለሙያ ሲሄድብኝ አንዱ ሲመጣ ምናምን ፋይናሊ በቃ የመኪና ጥያቄ ነው እሱን ወጋሁት ማለት ነው።
ታስታውሳታለች ድርሽዬ። ከአምቦ የምትታይ ቀይ መኪና ነበረች። ቴዲ እንደለበሳት አይነት ቲሸርት ቴዲ መኪናዬን ደግሞ እኮ አዲስ ናት። እግዚአብሔርን አዲስ ናት መኪና። ወጋኋት፣ ሸጥኳት። እግዚአብሔር ሄኖክ ሳይነግረኝ እኔ ከጀርባ የሰማሁት ነገር ነው ይሄ። በቃ ሄንሻ ሪሊ በተለይ በቃ ኢንቨስት ማድረግ አለብን። ነገ ይሄ ልጅ ይህን ያህል ዋጋ የከፈለ ልጅ ነው። እኔ የተሰማኝ ያ ነው። ገባሽ? ለመተቸትም ለማወደስም እኮ የሆነ ፓርቲሲፔት ማድረግ አለብን አይደል? ይሄ ልጅ ይሄ ልጅ በተለያዩ መንገዶች ሰፖርት ያደረጋችሁ ሰዎች እግዚአብሔር እናንተ ቀናነታችሁ አይጓደል። አሁንም ምንድን ነው የምናደርገው? በተለይ ሀገር ቤትም ከሀገር ውጭም ያላችሁ አንዳንድ አስገባችኋለሁ። መልካም ምኞታችሁን ከገለጻችሁ በኋላ ሄንሻ እኛ የተጨዋወትን አካውንትን የባንክ አካውንት አሜሪካ ዜል አለ ዲያስፖራው በትራንስፈር ያደረጉ $500 በዜል ነው። እንደዚህ አይነት ነገሮች አሉ። ዝም ብዬ እኮ የሆነ ቅድም ለድሹ እያወራኋት ነበረ። ምንም እዛ እንትን የምለው የለም ብዬ ዝም ብዬ ጓደኛዬን ልኬልሃለሁ። ልከልኛል ዜል ዋትሳፕ ላይ ልኬልሃለሁ። እሺ እዚህ ላይ አየዋለሁ። እስከዛ ድርሹ እያወራን የኢትዮጵያ የባንክ አካውንትን ትነግረኛለህ። ቀጥታ እንደዚህ በጊፍት ምናምን ሲሆን ጋይስ በጊፍት ሲሆን እንደምታውቁት ቲክቶክ ይቆርጣል ምናምን ተሸራርፎ ነው። ቀጥታ በአካውንቱ ከዚህ በፊት እንደምናደርገው ጽድት ያለ ነገር በቃ እስኪ ፈረጃ ወጥቶ የኔም ማሻራ አለበት ማለት መቻል አለበት። ያን ለማድረግ የተዘጋጃችሁ ያላችሁ በጣም የሚገርም ተኝቼ ድርሹ ደወለች እና በቃ አወራን እና የሆነ ነገር ማለት ፈለግኩ ምናምን እና የዛ መጨረሻ ላይ ቀረጻ የጨረስኩኝ ቀን ለመጨረሻው ልጅ ክፍያ ስከፍል ኮረሶች ይከፈላል ኤክስትራ ቦክሱ ላይ የሚመጡ ምናምን እና ተሰልፈው ነው የሚቀበሉት እና የመጨረሻው ላይ 1000 ብር ቀረኝ። ክፍያው 1000 ነው እና ልክ ላስተላለፍ ስል መንግስት የሚቆርጣታለች አይደል? እሱ እምቢ አለኝ። ከዛ ሌሊት 11 ሰዓት ጓደኛዬ ጋር ደውዬ ኧረ እንደዚህ ሲል እባክህ እኔም 50 ብር ነው ያለኝ ብሎ ዝም ብሎ 25 ብር ላከልኝ ማለት ነው። ከዛ መላኪያ ታክሷን አገኘው 1000 ብር ላኩለት። ድርሹዬ 12 ብር እስኪቀረኝ ነው የቀረስኩት ታሪክ ነው የሰራሁት ብዬ ስክሪንሾት ሁሉ አድርጌዋለሁ። ማለት ለእኔ ምን ልልህ ነው ድርሽዬ ከመጀመሪያው ጀምሮ እስከ መጨረሻው መተንፈሻዬ ነች። ሲከፋኝም ምን ስልም ድርሽዬ እንዲህ ላድርጎኝ ምናምን በቃ ማለት አማካሪ ነች። አሁን አይደለም ማለት አታውቀው ይሆናል እሷ ግን በቃ ነፍስ ነች ለእኔ ማለት ብቻ አላቅም። ድርሽዬ እውነት እግዚአብሔር ያክብርሽ። የምሬን ነው የምነግርሽ። ቢግ ላቭ ሄኒዬ። አንተ ኩራት ደግሞ ጥሩ ሆነ ብታዩ። ፊልሙ በጣም ነው የሚገርመው ብታይ። እግዚአብሔር መጨረሻውን ያሳምረዋል። ተመልካቾቻችንም አይተን አሻራችንን እናኖራለን። ሄንሻ አካውንት ስንት ነው የባንክ? 1000 31 93 31 027 ልድገምልህ 1031 93 31 027 ሄኖክ ወንድሙ በሚል ነው አስገባቸዋለሁ። ከአሁን ሰዓት ጀምሮ የእናንተንም ሰዓት እዚህ ውስጥ 5100 ሰዎች አላችሁ። ይህን ውይይት እየገባችሁ ሄንሻን መልካም ምኞታችሁን እየገለጻችሁ ለድርሽዬም ፍቅራችሁን እየገለጻችሁ ፍለቅለቅ ድርሽዬ እኮ ትታት ራሱ እኮ ሀዘን የምታስረሳ ሰው ናት። እግዚአብሔር በጣም በቃ ማያስቀውም ነው የሚያስቀን የምታይ እግዚአብሔር ድርሽዬ ይህ ትልቅ መሰጠት ነው። እስኪ አንድ ሰው ላስገባ። ሪኩዌስት የምትልኩ ሰዎች አንድ ጊዜ ልድገመው ፕሊስ። የመጀመሪያ ሰው ዙፋናችን በጣም የማከብረው የምወደው ዙፋን ኢኮ ቱርስ እዛ ላይ ተሰማርቶ የሚሰራ ወንድማችን ነው። ዙፋን
አሎ ሰላም ነው ቴዲሻ? እንዴት ነበር? እግዚአብሔር ይመስገን ሁሉ ሰላም አሎ እግዚአብሔር ይመስገን ሁሉ አማን። አሾይና ነው ሁሉ አማን፣ ሁሉ ሰላም፣ ሁሉ ሸጋ። እነዚህ ሁለት እንቁይ ልጆችን ፊት ለፊት አስቀምጠህ እኮ ግራ ገባ ነው። ምን ነው ከባድ ሆናል። በጣም ከባድ ሆነ ዛሬ፣ ቤቱ ከባድ ሆነ በጣም ባይዘይ። በጣም ቴዲሻ ከመሰደዴ በፊት በጣም የምወደው ልጅ ነው። በኢትዮጵያ ቱሪዝም ውስጥ እንግዲህ ትልቅ ሚና ያለኝ ሰው ነኝ ብዬ ለመናገር ትንሽ ይከብዳል። ኢትዮጵያን ከሚያስተዋውቁ ሰዎች ውስጥ አንዱ ነኝ ዙፋኔ ኮትርና በጣም የምወደው ልጅ ነው። በጣም የማከብረው ልጅ ነው። ምንም ቃላት የለኝም። አንዴ እንደውም ተጣልተን ነበረ ቴሌባር ጋር። ሲቪተኛ ነኝ እኮ ሲደለ ቴዲሻ እዛ ኮሜርስ ጋር እኔ በጣም ቸኩያለሁ እና አንድ ሹፌር አናዶኝ ቤቱ ባኪልልኝ ስለው እሱ መንገድ ዘግቷል እና አረ በእናትህ ሂድ ምናምን ስለው በር ከፍቶ ሲወርድ እኔም ችግር አለብኝ በቃ ልንባባል ስንል እቺ ኮፍያ ወደኋላ የሚያዞራት ነገር አለች። አንድ ከባድ ይቅርታ ፕሊዝ። ኮመንት ላይ ያላችሁ ሰዎች የአካውንት ቁጥሩን አትጻፉ። የአካውንት ቁጥሩን እኔ ሰዎች ማቃቸውን ሰዎች አስገባለሁ። እነዚህ የሚሰጡ ሰዎችን የእናንተ ጊፍት ኮመንት ላይ መጻፍ አያስፈልግም፣ ለጥሩ አይደለም እና ቁጥሩን አትጻፉ። አንዳንዶቻችሁ መልካም አጋጣሚ በመጠቀም ቁጥር እንትን እያላችሁ ለማጭበርበር ነው የሚልኩ ሰዎች እንዴት መላክ እንዳለባችሁ ያውቃሉ። ሌባ በየቦታው እኮ ነው እንጂ ዝንጥ ብሎ መጥቶ በቃ የራሱን አካውንት የሚጽፍ እኮ አለ። ከረባት ምናምን እንዲህ እያለ የራሱን አካውንት በጣም ከባድ ነው። ዙፋን እና ምን ለማለት ፈልጌ ነው፣ እኔ እግዚአብሔርን ነው የምነግርህ ቴዲ፣ በጣም እሱንና ማንዴላን እንዴት እንደምወዳቸው ልነግርህ አልችልም። ግን ያየሁት ነገር ምንድን ነው፣ በሁላችንም ላይ የደረሰ ነገር አለ። ጓደኛ ትልና አብሮኝ ስትል በችግር ጊዜ ሰው ይከዳሃል፣ ይሸሻሃል፣ ብዙ ነገር ይልሃል። እኔ ሄኖክን የማደንቀው አላቅም ነበር አሁን ድርሹ ካንተ ጎን መሆኗን። እኔ በዚህ አጋጣሚ በእውነት እንደ ሴት ልጅ እንደ እናት በተለይ አጫዋች ሆነሽ በጣም ለህዝቡ ላለሽ ፈገግታ ከሱ በፊት አንቺን ነው የማመሰግንሽ። እግዚአብሔር የልጆችሽ እናት ያድርግሽ ሁልጊዜም ቢሆን። አሜን ዙፋኔ አሜን። በጣም ትልቅ ነገር ነው። እኔ ሄኖክ ማርያምን በጣም ነው የምወድህ፣ በጣም ነው የማከብርህ። በወጣትነትህ ብዙ ነገር ያደረግክ ልጅ ነህ። ማጣት ምን እንደሆነ ያየ ሰው ነህ። ማግኘት ምን እንደሆነ ያየ ሰው ነህ። ከማንም በፊት እንደ አዲስ አበባ ልጅ እንደ አንድ ፊልም ውስጥ እንዳለ ሰው ብዙ ነገር አሳልፈሃልና ይሄ ለአንተ ትልቅ ትምህርት ቤት ነው። ብዙ ጊዜ እኔ በፊት አዲስ አበባ ዩኒቨርሲቲ እያለ ምን ይባላል ነበር መሰለ፣ ይሄ ማይ ፈርስት ሚስቴክ ኢዝ ማይ ላስት ቲቸር ይላሉ መምህር። በቃ አለቀ፣ ሌላ ነገር የለውም። ስለዚህ ለአንተ ጥሩ ነው። መገፋትን ብዙ ጊዜ አትጥለው። የተገፉ ሰዎች ሁልጊዜ ከፍታቸው ከላይ ነው። በጣም ሰው ሲገፋ ለበጎ ነው ብለህ ነው ማሰብ ያለብህ። ሚዲያ ላይ የሚዲያ ሰው ነህ፣ አርቲስት ነህ፣ የሚዲያ ሰው ነህና ነቀፌታውንም የነቀፉ ሰዎች ልቦና እንዲሰጣቸው፣ አንተ ግን ያንን ሁሉ ሰርተህ ጨርሰህ መተህ እዚህ ጋር በመሆን እግዚአብሔርን ልታደንቀው ይገባል። እግዚአብሔርን ልታመሰግነው ይገባል። እኔ ቴዲ በዚህ አጋጣሚ እንግዳ አድርገው ስለቀረብክ ደስ ይለኛል። ሄኖክ ስልክህ ጠፍቶብኛል፣ በውስጥ አድርግልኝ። ያው ማውራት አልወድም። ቴዲ ስንት እንዳስገባሁ በውስጥ ልክልሃለሁ። የኢትዮጵያ ንግድ ባንክ ላክልኝ። ነገውኑ ማስገባውን አስገባለሁ። ሁልጊዜ የሚቸግርህም ነገር ካለ ወንድምህ ነኝ፣ ታላቅ ወንድምህ ነኝ። ኮንታክት አድርገኝ፣ ምንም ችግር የለም። እሺ የኔ ጌታ ክበርልኝ። የኔ ጌታ በጣም አመሰግናለሁ። እሺ ወንድም ነገር ላይ ዙፋናችን እዚህ ቲክቶክ ላይ በጣም ከማከብራቸውና በጣም ወገኖቻችን ሪል የሆነ ወገኖቻችን በትክክለኛ መንገድ ተቸግረው ተጎድቶ ሲመጡ የቻለውን ያለውን የሚያካፍል በጣም ቀና ኢትዮጵያዊ ነው። በጣም ጨዋ ስነ ምግባር ያለው ሰው ነው። በኤኮቱር ላይ ቱሪዝም ላይ ሀገር ቤት ይሰራ የነበረ ወንድማችን ነው። በቃ እንደዚህ መቶ ፍቅሩን ከገለጸልህ በቃ እንደዚህ አይነት ሰው ማግኘት ራሱ በቃ ይሄ እግዚአብሔር ማመስገን ነውና ኧረ በጣም እግዚአብሔር ይስጥልኝ። እውነት በጣም ቴንኪው ቴዲዬ፣ በጣም ነው የማመሰግነው። ሁላችሁም ድርሽዬ ክበሩልኝ። በጣም ጀግና ነህ። ገና ትልቅ ቦታ የምትደርስ ሰው ነህ። አይዞህ በርታ። ቅዱስ ገብርኤል ይከተልህ። ሌላ ምንም አሜን። ለአንተም እውነት በጣም አመሰግናለሁ። እሺ የምትገቡ ሰዎች በአካውንቱ አንዳንድ ሰው ኮመንት ያዝናናል። ይሄን የፊልሙ ተከታታይ ነው ወይ ከስር ይሄ ህዝብ
አንደኛ ኧረ በስመ አብ እንዴ! ኧረ እውነት እኮ ነው የምር እንዴ! ለሙቪ ዋጋ እየከፈልኩ ሰውነቱን የቀነሰ ሰውዬ ወንድማችን ሄኖክን አብዛኛው ሰው በጣም ነው ያደነቀው። አንዳንዱ ሄንሻ ለዚህማ ባይሰን አታሰራም ነበር ይሉታል። እንትን ነው እኮ ቴዲዬ፣ ጥሩ ነው። አሁን ለምሳሌ ያላገዙኝም ባይዘው አልቃወምም። በተለይ እኔ ሙያ ላይ ያሉትን ሰዎች ለምሳሌ ሌላም ሰው ይሄንን ሀሳብ ቢያነሳው እኔ ዳሬን ይዤ ዋንጫውን እስኪያነሳ ልጠብቅ እችላለሁ። ገብቶሃል? እኔ አሁን መናገር የምፈልገው አሁን እኔ የጀመርኩት ይሄንን ነገር ብዙ መጥረቢያዎችን ችዬ ብዙ ስድቦችን፣ ብዙ ሙገሳዎችን፣ ብዙ መገፋቶችን፣ ብዙ ውሻ መሆኖችን ችዬ ይሄው ዛሬ አሳክቼዋለሁ። ትልቅ ፊልም ነው የሰራሁት። ፊልም ሰሪው የሚኮራበት ነው። ባይወደው አይደብረውም። ገብቷል። ነገ ግን ብዙ ጸሐፊዎች አሉ፣ ጎበዝ ጸሐፊዎች፣ ጎበዝ ዳይሬክተሮች አሉ። በጣም ከባባድ አይዲያ ጽፈው ቁጭ ያደረጉ የበጀት እጥረት። ስለዚህ ለመኖር ብቻ ገባህ አይደለ? ለእነሱ ትልቅ ሞራል ይሆናል ብዬ ነው የማስበው። ራስና ኦድ እዚህ ያለ የምትገቡ ሰዎች የተወሰነች ሀሳባችሁን የተወሰነ ደቂቃ ከገለጻችሁ በኋላ ወደ ገደለው ነው የምንሄደው። እንደምታውቁት ወደ ገደለው ማለት የሆነች ነገር ኮንትሪቢዩት ነው የምናደርገው። ከሀገር ውጭ ያላችሁ፣ ሀገር ውስጥ ያላችሁ፣ የምወዳችሁ፣ የምትወዱኝ፣ የምታከብሩኝ፣ ማከብራችሁ ሪኩዌስት ስትልኩ ለዛ ይሁን እና ራስና ኦድዬ እንኳን ደህና መጣ። እንዴት ነው? እንኳን ደህና ቆያችሁኝ። እንዴት ነው? ሁሉ ሰላም? ኤኒሻ እንዴት ነህ? ለማን እንዴት ነው? ሁሉ ሰላም ነው? እግዚአብሔር ይመስገን በጣም ሰላም ነኝ። እኔ በጣም ነው ደስ ያለኝ እዚህ ደረጃ ደርሰህ ማየት። ሚውታል ፍሬንድ ነን። ያው በቅርብ አንድ ወንድማችን ሞቷል፣ ቢኒያም እና ይሄንን ከድሮ ጀምሮ ያው አብሮ አደግ ነው። ይሄን ከድሮ ጀምሮ ነው ማቀ ያው ብታይኝ በደምብ ታውቀኛለህ። ቴዲ ሄኖክ በጣም ከድሮ ጀምሮ ዋጋ የሚከፍል ልጅ ነው። ዱርዬ ነው። አንደርስታንድ ያደርጋል። ሁሉ ጋር ሶሻል ላይፉ ምናምን ደስ የሚል ልጅ ነው። ብዙ ውጣ ውረዶቹን አይቷል። ቃላት የለኝም። በእውነቴን ነው የምልክ እና ሁልጊዜ አዲስ አበባ ልጅ የሆነ ደረጃ ላይ ሲደርስ ሳየው በጣም ነው ፕራውድ ማድረግበት እና ቃላት የለኝም በእውነት እና ለማየት በጣም ጓጉቻለሁ። ይንዬ ያው በቴዲ ስም ምን አነሳብኝና በጣም ሁላችንም ተጎድተናል። ወንድ የሆነ ልጅ ነበር እኮ ስቶሪ አድርገው አይቻለሁ። ሳውዝ አፍሪካ የእሱ ፍሬንድ ነው። አብሪሽም አለ የቴዲ ሰፈር ልጅ በጣም አሪፎች ናቸው። ድሮ በቃ ሳውዝ አፍሪካ ለመሄድ ካለው ጉጉት የተነሳ በቃ ብዙ ጊዜ ሞክሯል፣ አልሳካ ብሎት ብዙ ጊዜ ራሱን አደጋ ውስጥ ለመክተት ሞክሯል እና የሰፈሩ ሰው ምናምን ነገር በቃ እንዲሄድ ፈልጎ በቃ አግዞት ነው የሄደው እና ተሳክቶለት ጥሩ እየሰራ ባለ ሰዓት ነው። በቃ ለእኔ ኦልሞስት አብሮ አደጌ ነው፣ መተንፈሻ የነበረ ጓደኛዬ ነው እና በጣም ያሳዝናል። ያ ሳውዝ አፍሪካ አሪፍ አሪፍ ልጆችን ነጥቆናል እና በቅርቡ እና አብርሃምም ምንም ብዙ አለ እና ያው የእርስ በርሳችን ነው የምንጨራረሰው። ዞሮ ዞሮ አይደለም ታሪኩ ብዙ ነው ግን ይሄንዬ በቴዲም ስም በጓደኞቼም ስም 50 ሺህ ያስገባልሃለሁ። ወዳለሁ ከዚህ በላይ ጠንክረ ማየት ነው የምፈልገው። እግዚአብሔር በሁሉ ነገር ይደግፍ። ድርሽዬም ይመቻችሁ። ቴዲም ስላስገባኝ ከጀርባ አስተው አስቀምጬ እኮ ነው ዝም ብዬ የጠሯችሁ። አንቺ ጋዜጠኛ እዛ ጋር ራስዬ ቦቷ ይተካ። እግዚአብሔር ከክፍል ራስዬ ዘማን በእናትህ የት ነው ያለው? አሁን እነ ቴዲ ጋር ነው ያለሁት። ሙቭ አድርጌያለሁ። እኔም ከሞቴ በፊት ሸሽቻለሁ። ወይ ተገላገልክ። ጥሩ ነው። ራሳችን የቶሮንቶ ኤሌመንተን ነኝ ያለሁት። ኤሌመንተን ገብቻለሁ። እንገናኛለን። ራስዬ
ያ ብዙ ፍሬንዶች ባይዘው ከአንተ ጋር ፍሬንድ ናቸው። ከቴዲ ጋርም ከኔ ጋር ሚቹዋል ፍሬንድ በጣም ብዙ አለን እና ያው ብዙ እንትን ስለማልል ነው እንጂ እከታተላችኋለሁ፣ ወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ናውዲ ያራዲ ድርሽዬም አልጣልኩሽም። ያው ወንድሞቼን እዚህ ጋር ስላሉ ነው። አንቺም ልብ ውስጥ ያለሽ ሰው ነሽ። ወንድሜን ስለደገፍሽው አመሰግናለሁ ድርሽዬ። ይመችሽ። በጣም ዩ ዌልካም። እሺ ብለን እሺ እኔ ድርሹ ማለት የሐዋሳ ልጆች ለእናንተ አላስረዳም። ድርሹ ማለት እኛ በቃ ሲከፋን ራሱ ለመዝናናት ድርሹ ጋር ደውለን ነው የምንሄደው። አዘናችን ለቃን ምናምን የምትለቀን ሴት ናት እና በጣም ምርጥ የሚዲያ ሰው ናት ድርሽዬ። እግዚአብሔር ዕድሜና ጤና ይስጠሽ። አሜን አሜን። ወደ ሞጊልዳ ነው። ሞጊልዳ መጨረሻ ምርጥ ነው። ፖለቲከኛ በማህበራዊ ጉዳይ ላይ ግን የሚተባበር ቀን ልጅ ነው። እስኪ የሚለውን ደግሞ እንስማና ወደ አዲስ ታይምስ ከዛ ተስፋ አደርገዋለሁ ጥበብ ሰው ወደ እነሱ ሞጊልዳችን። አመሰግናለሁ። ቴዲ እንዴት ናችሁ? ሄኖክ ደቹ፣ ራስ አዲስ ታይም እና ተስፉ ሁላችሁም እንዴት ናችሁ ለማለት ሞክራለሁ። ድርሹ ሚውት አድርጌው። ድርሹ ሚውት አድርጌ ዝርያ አለው። ሄኖክ እውነት ለመናገር እኔ በኢትዮጵያ የፊልም ኢንዱስትሪ ውስጥ በሰራው ልክ ያልተከፈለው ልጅ ነው። እኔ እውነት ለመናገር ቴዲ ከቅርብ ጊዜ ወዲህ የኢትዮጵያ ፊልም ኢትዮጵያ ውስጥ ያሉ ፊልሞች ቃና ከመጣ በኋላ የሀገር ውስጥ ፊልሞች የሎካል ፊልሞች እየወረዱ የመጡት የእይታ መጠናቸው ማለት ነው። አይ ቲንክ ተሳትፎ እሱ ሊያረመኝ ይችላል። ፕላስ ደግሞ ይሄ ሶሻል ሚዲያው ደግሞ ቲክቶክ ከመጣ በኋላ ነው አብዛኛው የሀገር ውስጥ ፊልሞች እየቀነሱ መጥተዋል። ግን በዛም ውስጥ ሆኖ በዚህ በአስቸጋሪ ሁኔታ ውስጥ እንኳን የምታየው ልጅ ነው። የእሱ የሰራቸው ፊልሞች ብታያቸው ማለት በቃ በዚህ በአስቸጋሪ ሁኔታ ውስጥ ታግሎ የፊልም ኢንዱስትሪውን የሆነ ደረጃ ላድርስ የሚል የራሱ የግሉን ጥረት የሚያደርግ ልጅ ነው። በእውነት በዚህ መልኩ ሊደነቅና ሊመሰገን የሚገባው ልጅ ነው። እንዳለመታደሉ አመሰግናለሁ። እንዳለመታደሉ እዚህ ሀገር ላይ አፕሪሼት መደራረጉ መደናነቁ ቀረና በቃ ሆኖ እንጂ በእውነት ነው ቴዲ የምልህ ይሄ ልጅ ሊደነቅ የሚገባው ሊመሰገን የሚገባው ልጅ ነው እና በዚህ ውስጥ ሆኖ እንኳን የኢትዮጵያን ፊልም ኢንዱስትሪ ወደ ላቀ ደረጃ ለማድረስ የሚጠራው ደግሞ የሚገርም ፓርት ልንገርህ። እኔ ስም መጥራት አልፈልግም።